እቺ የጡረታ ደብተሬ ነች። ጡረታ ከወጣው 4 ዓመት ሞልቶኛል። ይሄው ማየት ይቻላል ማለት ነው። እንግዲህ ዛሬ አንድ አዲስ ነገር ላሳያችሁ። ብዙ ሰዎች ያለ ዕድሜያቸው እያረጁ ነው ያሉት በዚህ ዘመንና ለመሆኑ ያለ ዕድሜ ማርጀት መውደቅ ለምን እንዲህ የሆነ መጣ ካል ቀጥሎ የምነግራችሁ ምክንያቶች ናቸው። ዋና ዋና ምክንያቶቹ፣ አንደኛው ምክንያት አይነት 2 ስኳር በሽታ፣ ደም ግፊት፣ ኮሌስትሮል፣ ከልክ ያለፈ ውፍረት የሚያጋጥም ከሆነ እነኚህ በሽታዎች ለዕድሜ ማሽቆልቆል በጣም ትልቅ ምክንያት ስለሚሆኑ፣ ምክንያቱም ልዩ ልዩ ሆርሞኖች፣ ኤንዛይሞች እና አሲዶች እንድታገቱ ስለሚያደርጉና እነኚህን እየታገቱ ሲመጡ የውስጥ ሰውነታችን እያረጀ ይመጣል። ያ ሲሆን ፊዚካሊም እያረጀን እንመጣለን ማለት ነው። ሁለተኛው ምክንያት የአመጋገብ ስህተት ነው። በአመዛኙ በዚህ ዘመን እንደ ወረርሽኝ እያደረገን ያለው የካርቦሃይድሬት እና ፈጣን ምግቦችን መመገብ፣ በልዩ ልዩ ምክንያቶች ቶሎ ወደ ስራ ለመሄድ፣ ቶሎ ለመድረስ፣ ቶሎ ለማድረግ ስንል ፈጣን ምግቦች ላይ በጣም እንጠመዳለን። እንደዚሁም የተቀነባበሩ ምግቦች ላይ እንጠመዳለን፣ የካርቦሃይድሬት ምግቦች ላይ እንጠመዳለን ማለት ነው። አንዱ ምክንያት ይሄ ነው። ይህን ስንጠመድ ደግሞ ሰውነታችን ይህን ለማቃጠልና ሜታቦላይዝ ለማድረግ ብዙ ኤንዛይም ሆርሞን እናባክናለን። እያለቁ ሲመጡ ሰውነታችን ፊዚካሊ እያረጀ ይመጣል። ሶስተኛው ኤክሰሲቭ የሆነ የአልኮል መጠጥና ሲጃራ ማጨስ ነው። ይሄ የአልኮል መጠጥ በብዛት ካለ የውስጥ ሰውነታችን ያለ ልክ ኤንዛይሞችን፣ ሆርሞኖችን እና ልዩ ልዩ ፈሳሾችን እንዳመነጭ እናደርጋለን። ይህም እያስረጀን እንድመጣ ምክንያት ይሆናል ማለት ነው። አራተኛው ከልክ ያለፈ ጭንቀት ነው። ሰዎች በዚህ ዘመን በልዩ ልዩ ምክንያቶች ሊጨነቁ ይገደዳሉ። ጭንቀት አለ ማለት አእምሯችን ያለ ልክ ከተጨነቀ ስራ ያቆምና ጭንቀቱን ማኔጅ ለማድረግ ብቻ ይወጠራል ማለት ነው። ከዚህ አንጻር ሰውነታችን ሳይሰራ ዝም ብሎ ወይ እየገዘፈ ይመጣል ወይ ደግሞ ዝም ብሎ ስታክ አድርጎ ያቆማል ማለት ነው። ስለዚህ ሴሎቻችን፣ ኢንዛይሞች፣ ሆርሞኑ ቅድም ያልኳቸው ነገሮች እየደከሙ ይመጣሉ። እነሱ እየደከሙ ሲመጡ የውጭ ሰውነታችን ውስጣችንም አብሮ እየደከመ እያረጀ ይመጣል ማለት ነው። አምስተኛ ለፀሐይ ብርሃን አብዝቶ መጋለጥ ነው። ይህም ውጫችንን ብቻ ሳይሆን ውስጣችን ያሉ ሆርሞኖች እንዲቃጠሉ ያደርጋቸዋል። ይሄ ሲሆን ለእርጅና ወይም ቶሎ ዕድሜያችን እንዲወድቅ የማድረግ አቅም አለው ማለት ነው። ሌላው የእርጅና ምክንያት ብቸኝነት ነው። አብዝተን ብቸኛ የምንሆነ ከሆነ ደስታችንንም ሆነ ሐዘናችንን፣ ችግራችንን የምናካፍላቸው ሰዎች ወይም ደግሞ የእነሱን ችግሮች እኛም በተራችን ሰምተን የማንካፈላቸው ከሆነ ይህም ስትረስ እያበዛ ይመጣል ማለት ነው። ጭንቀትን፣ ውጥረትን እያበዛብን ይመጣል። ቅድም እንዳልኳቸው ደግሞ ጭንቀት ውስጣችን እንዳይሻሻል፣ ልዩ ልዩ ሆርሞኖች፣ አዳዲስ ሴሎች እንዳይፈጠሩ የማድረግ አቅም አለው ማለት ነው። ለእርጅና ከፍተኛ በር ይከፍታል ማለት ነው። ስለዚህ እርሶም ከላይ የዘርዘርናቸው ችግሮች ካሉቦት ፈጥነው ማስተካከል አለቦት፣ እድሜዎትን ልክ እንደኔ ማለት ነው። እኔ እንግዲህ 4 ዓመት ጡረታ ከወጣ ሆኖኛል። ዛሬ ላይ ይህን ይመስላል ያለንበት ሁኔታ። ገና እንግዲህ እግዚአብሔር ይፈቅድ ብዙ እንኖራለን፣ እድሜን የሚሰጥ እሱ ቢሆንም እርሶም እንግዲህ እነኚህን ችግሮች አስተካክለው እንዲኖሩ ወደ ዞይ ሜዲኬሽን ጎራ ማለት ይችላሉ ማለት ነው። አይነት 2 ስኳር በሽታን፣ ደም ግፊትን፣ ኮሌስትሮልን፣ ውፍረትን ብቻ ሳይሆን ልዩ ልዩ እንደ አይነት ችግሮችንም ከዞይ ሜዲኬሽን ጋር ተማክረው ማስተካከል ይቻላል። አመሰግናለሁ። ሐኪም መስፍን